Joya harkafune daawwattootaaf dhaggeeffattoota keenya kun miidiyaa keessan bokkuu multimedia sagantaa gingilcha torban fudhatee dhufu har'a afaan amaariffaatiin fudhatee dhufe ዛሬ በአማርኛ ነው ፕሮግራሜን የማካሄደው በየሳምንቱ ግንግልቻ የሚባል ፕሮግራም አለ ቃንቄ ሾው ላይ ደግሞ እንግዶችን አመጣለሁ የዛሬ ግንግልቻዬ በአማርኛ ነው አማርኛ እንግዲህ ትንሽ እንኮላተፋል የወለጋ አማርኛ ስለሆነ እንደምንም ታገሱና አያፋና ማሪፋ ኑረክስቲ አፋና ማሪፋ ቢየለፋ ከነራ እንደ አማርኛ ያስቸገረኝ ነገር የለም በጣም ነው የሚያስቸግረኝ ስፔሻሊ ሚዲያ ላይ ቁጭ ብዬ ስናገር ብዙ ይጣፋብኛል እቺ ፕሮግራም ለመቅዳት አሁን አንድ ሰዓት በላይ ነው የሚፈጅብኝ ምን አባቴ ላርክ ወደ ፍንፍኔ መጣው 2 አመት ኖርኩኝ ትንሽ አሻሽያለሁ አማርኛ የምናገሩ ጓደኞችም ባለቤቴም እዚሁ ፍንፍኔ ስላደገች አማርኛ ስለምታወራ ከሷ ጋር ማውራት ፕራክቲስ ማድረግ ሞክሬያለሁ ከጓደኛዬ ደስ አምቦ ጋርም እዚህ ፍንፍኔ ላይ አማርኛ ያወራው ፕራክቲስ ያረኩኝ ነው ዛሬ ለአበሻና ኢትዮ ፎረም በጣም የኦሮሞ ጥላቻና የኦሮሞ ፎቢያ ያለባቸው ሚዲያዎች ናቸው ውጭ ሀገር ቁጭ ብሎ ተከፍሎላቸው ሁሉ ጊዜ የኦሮሞ ባለስልጣናቶች ላይ የኦሮሞ ባለሀብት ላይ የኦሮሞ ምሁር ላይ የሚለቁትን ፕሮፓጋንዳ እየሰማን ዛሬ ተዋሉ ነገ ተዋሉ እያደጉ እድሜያቸው እየሄደ እነኚህ ሰዎች ይማራሉ አሁን ወደ ጦረታ እየደረሱ ነው ይላል እነሱ የባሰባቸው መጣ በጣም እየባሰባቸው መጣ የሚያወሩት ወሬ ለጆሮ እንኳን የሚሰቀጥጥ ቤተሰቦቻቸው በነሱ እንደሚያፍሩባቸው እርግጠኛ ነኝ ስፔሻሊ ሄኖክ ሚኒሶታ ነው የሚኖረው ሚኒሶታ ውስጥ ቁጭ ብሎ ብዙ ሰዎች ወደ አሜሪካ ሄዳሉ የአሜሪካ መሄድ ፍላጎት አለኝ ይላሉ አሜሪካ ለምንድን ነው የምትደርስል አሜሪካ ሄጄ ስራ አግኝቼ ቤተሰቦቼ ረድቼ እናቴና አባቴን እንደዚህ አድርጌ ለራሴ እንደዚህ ያረጋሉ ይላል ይሄ ሰውዬ አሜሪካ ውስጥ ቁጭ ብሎ ከዚህ ነው ክፍያ የምላክለት ከዚህ በመላኮ ገንዘብ ነው የሚቀመጠው በባለስልጣን ላይ የኡሸት ወሬዎችን ባለሀብቶች ላይ የኡሸት ወሬዎችን ያቀነባበረ ሰበር ዜና ያለ የኛን ጆሮ ያደነቆረ ነው እለ ሄኖክ ሌላ እንኳን የማትፈራ ሰው ከሌለ አሜሪካ ውስጥ ነኝ ማንንም አይነካኝም ለናት ለአባት ለቤተሰቦች አስብላችሁ ባንተ እንዴት እንደሚያፍሩ እኔ እርግጠኛ ነኝ እኔ የሄኖክ አባት ነኝ ብሎ አባት እንደማይናገር እኔ የሄኖክ እናት ነኝ ብላ እናትም እንደማይናገሩ እርግጠኛ ነኝ ለምን የኡሸት ስራ ነው ያስከው ኡሸት የሰይጣን ስራ ነው ሰሞኑን ያወራው ስለ ጀነራሎቹ ልጆች ሰርግም ስታወራ በጣም አፈርኩብ ስለ አቶ ሲሳይ ጌታቸውም ስታወራ በጣም የሚያሳፍር ነው ለገንዘብ ብለ ይሄን አይል ኡሸት የምታወራ ይሄ ገንዘብ ስንት አመት ነው የሚያኖር ዛሬ የሚከፈለን ገንዘብ እኮ ዛሬ በልተ እንደማታድር እርግጠኛ እኮ አይደለም መኖር እኮ እርግጠኛ አይደለም ለገንዘብ ብለ እንዴት እዛ ቁጭ ብለ የሰውን ህይወት ታበላሻለ ለገንዘብ ብለ እንዴት እዛ ቁጭ ብለ ሰውና ሰውን ታጣላለ ለገንዘብ ብለ እዛ ቁጭ ብለ ብሔረሰብን ታጋጫለ ስንት አመት ይሄ ህይወት እኮ አይገዛለም ገንዘብ በቃ ትበላለሽ እንት ቤት ሄደኮ ነው የምታወጣው ላንጅሩቨር ነዳ አውሮፕላን ነዳ ያው ኮነ ነፍስን የሚያወጣው እግዚአብሔር ነው ግን እስከመቼ እንምትኖር አታቀም ይሄ ኡሸት ሁሉ ጊዜ እኛ ጆሮአችን ራሱ እኮ ደነቀረ አማርኛውን በደንብ ብችል በደንብ መልስ ነበር የምሰጡ ስለ አቶ ሲሳይ ጌታቸው የአዲስ አበባ መሬት አስተዳደር ምን ብለ ነበር እስቲ አዳምጥ ለራስ እሱን ለማግኘት በትንሹ 7 ሚሊዮን በትልቁ ደግሞ 34 ሚሊዮን የሚያስከፍለው የአዲስ አበባ የመሬትና የልማት አስተዳደር ኃላፊ ለምን ከስልጣኑ ተነሳ ሰምታችኋል እሱን ለማግኘት ሲሳይን ለማግኘት ብቻ ጉዳይን ለማስፈጸም እኮ አይደለም ብለው ሲሳይን ለማግኘት ብቻ በትንሹ 7 ሚሊዮን ነው የምትከፍለው በትልቁ ደግሞ 34 ሚሊዮን ተከፍላለ እኛ እንግዲህ አዲስ አበባ ውስጥ ነው የምንኖረው ቢያንስ 2-3 አቶ ሲሳይ ጋር ይጃለሁ አቶ ሲሳይ ጋር ስትት ሰኞ ሮብ አርብ ትሄዳለህ ወረፋ ይዘ ቁጭ ብለ ቢሮ ውስጥ ገብተ አናግረ የምትወጣ ሰው ነው አቶ ሲሳይ ለማግኘት በትንሹ 7 ሚሊዮን ብር በትልቁ ደግሞ 34 ሚሊዮን ነው የምትከፍለው እሺ ሌላውስ እነ ሲሳይ ጌታቸውም የተለያዩ ባለሀብቶችን ከ7 እስከ 34 ሚሊዮን ብር ድረስ እንግዲህ 7 ሚሊዮን ትንሹ ገንዘብ ነው እስከ 34 ሚሊዮን ብር የተቀበሉም መሬቶቹ እንደሚሰጡ የታወቀ ነገር ነው የ3 ደቂቃ ቪዲዮ ውስጥ የተለያየ ነገር ነው የምትናገረው ቀድም ያልከን አቶ ሲሳይ ጋር ለመድረስ እሱን ለማነጋገር
ቢሮ ውስጥ ለመግባት በትንሹ 7 ሚሊዮን በትልቁ 34 ነው አሁን ደግሞ እሱ ጋር ገብተ በትንሹ 7 ነው በትልቁም 34 አርገ መሬት ታገኛለህ ይሄን አሊ አዲስ አበባ መሬት ከሰረ እንዴ በ34 እንግዲህ በትልቁ ይሁን ተው 7 ራሱ በትልቁ 34 ሚሊዮን ከፍለ አዲስ አበባ ውስጥ መሬት ታገኛለህ ምን አይነት መሬት ነው የቀብር ቦታ ነው የምታገኘው የሚከፈለን ገንዘብ አይተ ነው እንጂ አንተ የምታወራው እውነቱን ለማውጣት ወይ ደግሞ ትክክለኛውን ነገር ለመናገር ብሬ አይደለም አዳምጥ 20 ሚሊዮን ከባለስልጣን ሙስና ተቀብሎ እንደገና ደግሞ 20 ሚሊዮን ከባለስልጣን ሙስና ተቀበለ ከማን ተቀበለ ሲሳይ 20 ሚሊዮን ከባለስልጣን ሙስና ተቀበለ በደረሰን መረጃ መሰረት አቶ ሲሳይ ከአንድ ባለሀብት ለመሬት ያው ለመስጠት ጉዳይ በመሬት ሙስና 20 ሚሊዮን ብር ጠይቆ ያንን አሁን ደግሞ በመሬት ሙስና ከባለሀብት 20 ሚሊዮን ጠየቀ እሱን ለመቀበል ስል ነው ከማን ተቀበለ ቀደም ከባለስልጣን ነው የተቀበለው አሁን ደግሞ ከማን ነው የሚቀበለው ከባለሀብት ነው የሚቀበለው አትሊስት ስትዋሹኮ አስመስላችሁ በደንብ ጻፉና ፕራክቲስ አርግ አይኖ መጠጥ ቤት ውስጥ ስለምትወለ ፕራክቲስ ተታረግም ግን ፕራክቲስ አርግ ወይ ደግሞ እናስተምራለን እንዴት አርጎ ፕሮፓጋንዳ መስራት እንደምችል ያው ብዙ ልምድ ውስጥ ስለነበረን እነግራለን እናንተ ያው 3 4 5 የጀመራችሁ ስለሆነ ልምድ አለን እነግራለን ልምዱን እንዴት እንደምታረገው ቀደም አቶ ሲሳይ 20 ሚሊዮን የተቀበሉት ከማን ነው ከባለስልጣኑ ነው ሙስና የተቀበሉት አሁን ደግሞ ከማን ነው ከባለሀብት ነው ትፉፊ ባለስልጣኑ ሲሳይ ለነዛ ደነቶች 60 ሚሊዮን ብር ከፍሎ እሱ ደግሞ ነፃ ከወጣ በኋላ አይኖ ቀዳዳ 20 ሚሊዮኑን ይዞ ሄደው ባለስልጣን ለአቶ ሲሳይ ሲሄድ ከደነቶች ጋር ነው ሄደው ደነነቶቹ እጅ ከፍንጅ ሲሳይን ሲይዙት ሲሳይ ደግሞ 3 እጥፍ አርጎ 60 ሚሊዮን ለደነነቶቹ ከፍሎ ነፃ ወጣ 60 ሚሊዮን እንግዲህ በስንት ኬሻ ይዘው ሄደው ነው እዛ ይሰጣቸው አቶ ሲሳይን ስም ብቻ አይደለም የሚያጠፋው የደነነት ቢሮን ስም ያጠፋ ነው የፖሊስንም ስም ያጠፋ ነው የፌደራል ፖሊስ የአዲስ አበባ ፖሊስ ስም ሁሉ ያጠፋ ነው ያቶ ሲሳይ ብቻ አይደለም እነሱ ደግሞ ሲሳይን ለማያዝ ሄዶ ሲሳይ ያው ጥፍ አርጎ ያኛው ሰውዬ በከሻ ይዞት ወደ ቤት ገቡ አይ አንተ ቀዳዳ ጥሩም ባፍ እንደነገርኳችሁ ሲሳይ ከባለሀብቱ 20 ሚሊዮን ብር ሲሊቀበል ሲል ያው ባለሀብቱ ደነቶችን ጠርቶ ነዛ ደነቶች ደግሞ እጅ ከፍንጅ ዲጂት ሊያስደርገው ነበር ግን ሲሳይ ከደነቶቹ ጋር እንደገና በመደራደር ለደነቶች 60 ሚሊዮን ብር ከፍሎ ነገሩን ለመገልበጥ ሞክሮ ነበር ይሄ ግን ባለሀብቱ 20 ሚሊዮን ጉቦ ይዞ ሲሄድ በምን መከና ነው ጭኖ ሄደው እንዴት አርጎ ነው ቢሮ ያስገባው ቼክ ነው ይዞ ሄደው ቼኩ ኮኔ ለጥፍልን ይሄው ቼኩ ብለ ያሳየን እዛ ቦታ ካሜራ አለ የአዲስ አበባ ከተማ መሬት አስተዳደር መኪና ማስገባት አትችልም እንዴት አርጎ ነው 20 ሚሊዮን ሰውየው ይዞ ሄደ ደነቶቹ ደግሞ ሲሳይን ለማያስ ሲመጡ ሲሳይ እነዛን ሰዎች ቀየራቸው ሲሳይ አንበሳ ቀይሯቸው 60 ሚሊዮን ሰጣቸው እዛሱ ደግሞ 60 ሚሊዮን ቢሮ ውስጥ ነበር ነው ቼክ ነው ሰጣቸው አይ ነው በቃ ካሽፎባል ተው ካሁን በኋላ ምንም አዲስ አበባ ውስጥ ቁጭ ብላችሁ የተለያየ ቦታ ቁጭ ብላችሁ ለዚህ ሰውዬ ፕሮፓጋንዳ እንዲነፋላችሁ ገንዘብ የምትከፍሉ ይሄን ሰውዬ መጀመሪያ ትምህርት ቤት አስገቡት ትንሽ ውሸት ራሱ መማር አለበት አይ ነው ጥሩምባ ትፉፊ ያ በደህንነት ሲደረስበት ለደህንነቶቹ 60 ሚሊዮን ብር ከፍሎ በዛ የተነሳ ከስልጣኑ ለተነሳ ምንጮቻችን ገለጹ ያ በደል ሲደረስበት 60 ሚሊዮን ለደህንነቶቹ ከፍሎ እዛ የተነሳ በስማ እኔ ለልጆች ነው ያዘን ልጆች ካሉ ለልጆች ነው ያዘንኩልህ ነው ለቤተሰቦች አዘንኩልህ እንደዚህ ቀን በቀን እየመጣ የዋሽ የምከፈለ ገንዘብ በፍንጭ ዓለምን አይወጣም ወልፈር የሚባል አለ እኮ እዛ ስታምፕ ምናምን የሚባል አሜሪካ ውስጥ ካናዳኛ ጋር ወልፈር ይባላል በሱ ለምን አትኖርም ኤዳይል ሚዲያ ፊት ለፊት ቆመ ስታወራ ውሸትን ስተረተር
ሰው ይታዝበኛል ስለ ሚዲያ የሚያክሰው አለ ምን ተናገርኩ የተናገርከውን እስቲ አዳምጦ ይሄን አይለ የኢትዮጵያን ህዝብ ሞኝ ያደረከው አቶ ሲሳይ ከሄድኩባቸው ቢሮ ውስጥ በጣም ይዋሰው ከዚህም በፊት ግንግልቻ ፕሮግራም ላይ አቅርቤያለሁ አዲስ አበባ መሬት ቢሮ የሰውን ደም በስትሮስ ጠጣ የነበረ ቢሮ ነው ስንት ሙስና የሚሰራበት ቢሮ ነው ስንት ወንጀል የሚሰራበት ቢሮ ነው የሰው መሬት ላይ የሰው ቤት ላይ ደብል ካርታ ፎርጅድ እየሰሩ ሰውን ሲያጨበርብሩ እንደነበረ እናውቃለን አቶ ሲሳይ ዛ በገግባበት ጊዜ ጀምሮ ሪፎርም አርጎ ሁሉን ነገር ስማርት አርጎ ዛሬ ያንን የሚሰርቅ የለም የሱም ቦታ የሚፈልግ ሰው አለ because ገንዘብ የሚገኝበት ቦታ ነው እግዚአብሔርን ማትፈራ ከሆነ ህዝብን ማትፈራ ከሆነ ገንዘብ የሚታፈስበት ቦታ ነው ሲሳይ እኮ ቢሮውን ስትሄድ የሰውን አይን እንኳን ቀና ብሎ የማያጎንብስ ብሎ በሁለት እጁ ሰውን ሰላም የሚል ሰው ነው ሲሳይ ዛሬ ብትሄዱ ነገ ብትሄዱ 7 ቀን ቢሮ ውስጥ የሚሰራ ሰው ነው ግን ጉያ አባዲማ የሚባል አለ በአፋን ኦሮሞ የባለ ጉዳዮች ቀን በሳምንት 3 ቀን ተራን ይዜ አቶ ሲሳይ ማናገር ትችላለ አቶ ሲሳይ እንደማንኛውም ባለስልጣን ራሱን ከፍ የሚያደርግ ሰው አይደለም ባንድ ጊዜ ደግሞ ተሹሞዛ ቦታ የሚመጣ አይደለም ከታች የተነሳ ሰው ነው በጣም እግዚአብሔርን የሚያከብር ሰው ነው ይሄ ሁሉ ፕሮፓጋንዳ የሚነፋበት ያው ሄኖክ የተከፈለላቸው ቦታውን ስለሚፈልጉ ነው ይሄ ነገር ከንቲባዋ ጋር ሲደርስ ከንቲባዋ ወዲያውኑ አቶ ሲሳይንና እንደዚሁም ደግሞ አቶ ካሊድ ነስረዲን አንስተዋል ይሄንን የሰሙ ከንቲባ ክብርት አዳነች አቶ ካሊድና አቶ ሲሳይን ከዛ ቦታ አንስቶታል 3 እስከ 4 ቢሊዮን ሀብት ያለው አንድ የመንግስት ሰራተኛ 20 ሚሊዮን ጉቦ የተቀበለ ከ7 እስከ 34 ሚሊዮን ጉቦ ተቀብሎ ሰውን በየቀኑ የሚያስገባው 60 ሚሊዮን ብር ደግሞ ለደህንነቶች የሰጠ ባለስልጣን ከቦታው ተነስቶ ሌላ ቦታ አይሄድም ክብርት ከንቲባም ጠቅላይ ሚኒስትሩም ይሄ መንግስት ሙስናም በጣም የሚጸየፍ መንግስት ነው ይሄ አቶ ሲሳይ ላይ ቢገኝ አቶ ሲሳይ ቅልንጦ ወይ ቃልቲ ነበር የሚሄዱ ግን አቶ ሲሳይ እድገት አግኝቶ የካቢኔዎች ምክትል አለቃ ሆኖ ወደ ከንቲባ ጽፈት ቤት ሄደዋል ዱሮም እዛ ቦታ እድሜ ሙሉ አይቀመጡም 4 አመት 5 አመት ሰርቪስ ሰጥተዋል ለሌላ ቦታ ሲፈለጉ ይሄዳሉ ሁሉም ባለስልጣን እንደዛ ናቸው ባለስልጣኑ አቶ ሲሳይን የሚያውቁ የአንድ 3 የቅርብ ሰዎችን አናግረን ነበር በሲሳይ ሀብት በአሁኑ ሰዓት ላይ ከ3 ቢሊዮን እስከ 4 ቢሊዮን ብር ድረስ ይገመታል የሚሉት አንድ 3 ሰዎችን አናግሮ ነበር እንግዲህ አቶ ሄኖክ በጣም ከሪሰርች ያደረገው ስለሆነ አንድ 3 ሰዎችን ጠይቆ ያዞ ሲሳይ ሀብት ከ3 ቢሊዮን እስከ 4 ቢሊዮን ይገመታል አላሙድነው ነው ማለት ነው አቶ ሲሳይ ያቶ ሲሳይ ሀብት ከ3 ቢሊዮን ሚሊዮን አይደለም ቢሊዮን እስከ 4 ቢሊዮን ይገመታል አቤት ጥሩምባ ኧረ ከናንተ ጋር ኢትዮጵያዊ በመሆኔ ብቻ ነው የማዝነው ምን አይነት ውሸት ነው ስንት መሬት ሽጠው ነው እንግዲህ ከ3 ቢሊዮን እስከ 4 ቢሊዮን አዲስ አበባ ሙሉ ሽጠው ነው አቤት ጥሩምባ አቤት ምን አረግልሃል አሁን ይሁሉ በዚህ የምታገኘው ገንዘብ በአፍንጫ ለምን አይወጣም ለገንዘብ ብለህ ነው የና ይሉ ቀዳዳ ስትቀድብን እንደ አቡጀድ ኑት ተረተረማ ወልታ አውራስቲ ህግ አምላክ የሚል አንድ የቴሌቪዥን ድራማ አለ በኢትዮጵያ ውስጥ የሚታለፍና በዛ ድራማ ውስጥ ደህንነቶች ነጋዴዎች የሚሆኑት ሁኔታዎች በጠቅላላ ብዙዎቻችሁ አይታችሁታልና ያ ነገር ኢትዮጵያ ውስጥ የማይፈጸም መስላችሁ ካላችሁ ተሳስታችኋል ይፈጸማል እንደዚህ አትለንም ታዳ እኔም በህግ አምላክ የሚለውን ድራማ እየሰራው ነው አትለንም ለምን ታስለፈልፈናል ሄኖክ ህዝቡን ለምንድነው ኮንፊውዝ የምታረገው ሄኖክ ተው ሄኖክ በልጆች አምላክ ለልጆች ስትል ይሄ ውሸት እኮ ዩቲዩብ ይዞ እኮ ይቀመጣል ልጆች እኮ ነገ ያፍሩባል ቤተሰቦች እኮ ያፍሩባል እናት ያፍሩባል እኮ ለምን እየተረተርክ ነው አንድ አቡጀድ ድራማ እየሰራው ነው በለንና እኛም እንደ ድራማ እንከታተላለን ይሄን ሁሉ ቀዳዳ እንዴት አንድ የመሬት ቢሮ አስተዳደር ከ3 ቢሊዮን እስከ 4 ቢሊዮን የሚገመት ንብረት አለው ነገ ደግሞ ከንቲባውን ስንት ልትላቸው ነው እንግዲህ ከንቲባው ደግሞ 20 ቢሊዮን እስከ 30 ቢሊዮን ጠቅላይ ሚኒስቴሩን ደግሞ እስከ ስንት ቢሊዮን ልትል ነው ውሸት ስትዋሹ
ፕሊዝ በደንብ አጥኑበት እንደባለፈው ምንድነው ይሄ በኤቢኤስ ላይ የተላለፈው ድራማ አለ እንደዛ ትንሽ ፕራክቲስ አድርጉ ያንኖርቦ ኢትቻሊ ቶታ ደገፈተ ተከኛ ሰከንታ ጉጃራ ፍረደ ዱፌ እዚው ላይ አብክተናል አማርኛ ነጋታ አማርኛ ቻው